በፓርትነርሽ በኩል እንደሆነ አድርገሽ ነው ያስረዳሽው? ኦፍኮርስ ከዚህ መጥቶ ከፓርትነሬ ጋር ቆርጧል። የሚገርም ማለት ነው ይሁን ከፓርትነሬ ጋር ሁሉ ተገናኝቶ ስራ ሁሉ ሲያማርጥ አልፈልግም ይሄን አልሰራ ሲል ኦኬ ተብሎ ለደላላ እንደገና 1000 ድራም ተከፍሎ ሌላ ስራ ሁሉ ሲለውጥ እኮ ከኛ ጋር የነበረ እኔ የእውነት አንድ ነገር ልንገር ይሁን ልጁ በእውነት በጣም በክርስትና እምነት ውስጥ ያለ ጥሩ የኦርቶዶክስ ልጅ ነው። እንደዚህ ብሎ የሚልም አይደለም። እርግጥ ነው ብር ለማግኘት ተብሎ ወይም ደግሞ ኤክስትራ ያለበት ስራ ላይመቸው ይችላል። ካምፓኒ እንዴት ነው መንገድ ላይ ይጣሉ ካምፓኒ ውስጥ እየሰራ ያለ 15 ቀን ቀርቶታል ደሞዝ ሊበላ። ጋርድነት አስቀጥራለሁ ነው ያለችኝ። ያለው ነገርስ ስትመጣ ጋርድ አድርጌ አስቀጥራለሁ ብላኛለች ብሎ እሱንስ ምንድን ነው? ኦኬ እሱን እናውራ። ታፕ እያደረጋችሁ ፋሚሊ ፕሊዝ። ጋርድ ሆኖ ሊቀጠል በጣ ልጁን ላኩለት ፕሊዝ። ልጁ ይምጣ። ዱባይ ላይ ስለተነጋገሩ ያውቃል። ዱባይ ላይ ስራ ቆሞ አይጠብቅህም። ይሄ አንተ የምታውቀው ነው። የትኛውም ሀገር ሴኩሪቲ ካል እንደመጣ የተገኘው ስራ ላይ እንደሚገባ አውርተናል። ሲጀመር ሲመጣ ገና ሲታይ ለሴኩሪቲ ቢሆን አይደለም። ለሴኩሪቲ መሆን የሚችል ሰው ካራክተር እና ከውስጥ ያለው እንትን ይታወቃል። ኦኬ ሹፍርና ነው እንደውም የፈለገው። ኧረ ሴኩሪቲ ማረ ለመጀመሪያ የፈለገው ሹፍርና ነው። በየትኛው ሂሳብ ነው ሹፍርና የሚያገኘው? ሹፍርና እንደማያገኝ መጀመሪያው ነግሬዋለሁ። ባለው ኦኬ አይኔ ስራ ችግር የለም ባለው ስራ ሴኩሪቲ ግን በየቀኑ የሚገርም ነበረ። አጋጣሚ ይዛሳት መረጃ ያላችሁ ሰዎች አንዳችሁን ላስገባ። ዝም ብላችሁ እዚህ ከምትጽፉ አንዳችሁ መረጃ ያላችሁ ሰዎች ከነ መረጃው ግቡ። እንደሱ ይሻላል። ዝም ብሎ መሳደቡ ትርጉም የለውም። እና አንድ ሰው እስቲ መረጃ ያላችሁ መረጃ ያለኝ የሚል ሰው እሺ ላስገባ። የምታውቁት ሰው አለ መረጃ ያለው? አንዳችሁ ገብታችሁ በመረጃ እንትን ብትሉኝ ደስ ይለኛል። ያ መረጃ ያለው ሰው መጥቶ መናገር ይችላል። እኔ ችግር የለብኝም። መረጃ ያለው ሰው ቆይ እኔ ይሽልም ተቆይ ወለዳፈስተ ቤት ቀርባለሁ ብላለች። መታለች። የመጣችውን በአግባቡ መጠየቅ ሲቻል የማንም ቆሾ ቆንቦሬ ሌላ ወሬ ሰምቶ ከማውራት ከሰማችሁ በኋላ ብትሳደቡ ጥሩ ነው። የአንድ ሳይድ ይዛችሁ ያዙ ልቀቁኝ ማለት ብልግና። የአንድ ሳይድ መረጃ ብቻ ይዛችሁ አይደለም መምጣት ያለባችሁ። ከሁለቱም ይዛችሁ መጣችሁ፣ ሁለቱንም አውሩ። ያ መሲን አውርደዋል እና ይዚህ በሏል። ስለዚህ የምትፈልገው ቤት እንጂ ማንም ቤት ዝም ብሎ አይካሄድም። በፍላጎት ይመስለኛል አይደል እንዴ? በፍላጎት መሰለኝ። ዝም ብሎ ማንም ስለጠራ ዝም ብላ ሄዳ የምትሄድ መሰላችሁ? ማን ከማን ይበልጣል? ያመኑበት ትክክለኛ የሚሉት ሰው ጋር ነው የሚመጡት። ያ ስለዚህ እስቲ ያለውን ልጁ ስራ ጀምሯል። ስራ እየሰራ ነበረ። እኔ አምጥቼ አልጣልኩትም። የመጣው ከእኔ አብሬ ፕሮሞት ከማደርገው ሰው ጋር ነው ውል ያለው ብላለሁኝ። እንዲሁም ከስፖርት አቋርጬ ነው ሁላሁን የገባሁትን ለማናገር። እኔ አሁን እንደውም ፓርትነሬ ጋር ሆኜ ተመልሰን እንገባለን ያለው ሁኔታ። እኔ ይህን ነገር ሳይጠራ በጣምር አልፋታም። ግልጽና ግልጽ ነው። ኤኒ ታይም አለሁኝ፣ እከታተልሃለሁ። ወደ 3 ሰዓት ነው የሰራሁት ስፖርት። ልጠብቅህ መልሼ ልግባ። ልጁ እስኪመጣ ድረስ ጠብቀዋለሁ። ግን አንተ አጀንዳ መቀጠል ይኸው እመጣለሁ፣ ምንም ችግር የለብኝም ብላለች። አባቴ ኤኒ ታይም አለሁኝ። ይሄ መጥራት አለበት። ኑሪልኝ። ያራድጌ ልጅ ፒሳ አለው። ጠብቀሃለሁ። እሺ